ሰላም ውድ ተማሪዎቻችን እንኳን ደህና መጣችሁ። ይህ በስቲፕ ፕሮጀክት ከሃው ጆብስ እና ከተለያዩ ትምህርት ቤቶች ጋር በመተባበር ሴት ተማሪዎችን በስቲም ትምህርቶች ለማገዝ የተዘጋጀ ቪዲዮ ነው። እኔ ፊዚክስ ቲቸራችሁ ኃይሉ አስማረ እባላለሁ። ዛሬ የ12ኛ ክፍል ፊዚክስ ትምህርትን ከኔ ጋር እንማራለን ማለት ነው። የምንጀምረው በቻፕተር 1 ነው። ቻፕተር 1 አፕሊኬሽንስ ኦፍ ፊዚክስ ኢን አዘር ፊልድስ ይላል። ፊዚክስ በሌሎች ፊልዶች ምን አይነት ሚና ወይም አስተዋጽኦ አለው፣ ጠቀሜታ አለው የሚለውን በዚህ ቻፕተር እናያለን ማለት ነው። በዚህ ቻፕተር እናያለን። ሶ ለርኒንግ ኦብጀክቲቮች አሉን። ይህን ትምህርት ስንማር የመጀመሪያው ኤክስፕሌን ሃው ፊዚክስ ኮንትሪቢዩትስ ቱ ዘ አድቫንስመንትስ ኢን ሳይንስ ኤንድ ቴክኖሎጂ ኤንድ ኢንጂነሪንግ። ሳይንስ ላይ ቴክኖሎጂ ላይ እና ኢንጂነሪንግ ላይ ፊዚክስ ምን አይነት አስተዋጽኦ አለው ወይም ደግሞ ምን አይነት ድርሻ አለው የሚለውን እናያለን። ዜን ዲስክራይብ ዘ ሪሌሽንሺፕ ቢትዊን ፊዚክስ ኤንድ አዘር ሳይንስስ፣ ከሌሎች ሳይንሶች ጋር ላይክ ባዮሎጂ፣ ኬሚስትሪ ሊሆን ይችላል። ምን አይነት ሪሌሽንሺፕ አለው ፊዚክስ የሚለውን እናያለን። አይደንቲፋይ ዘ ሮል ኦፍ ፊዚክስ ኢን ሜዲካል አፕሊኬሽንስ። ፊዚክስ ሜዲሲን ላይ ምን አይነት አፕሊኬሽን አለው፣ የጤናው ዘርፍ ላይ ፊዚክስ ምን አይነት ጥቅም አለው የሚለው እናያለን። አንደርስታንድ ሃው ፊዚክስ አፕላይድ ኢን ቫሪየስ ኢንጂነሪንግ ዲሲፕሊንስ። የተለያዩ ኢንጂነሪንግ ዲሲፕሊኖች አሉ ላይክ ሲቪል ኢንጂነሪንግ፣ ኬሚካል፣ ሜካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ። እነዚህ ኢንጂነሪንግ ዲሲፕሊኖች ላይ ፊዚክስ ምን አይነት አስተዋጽኦ ነው ያለው የሚለውን እናያለን ማለት ነው። ሶ ፊዚክስ ኤንድ አዘር ሳይንስስ፣ ፊዚክስ እና ሌሎች ሳይንሶች። አዘር ሳይንስስ የተባሉት ላይክ እንደ ኬሚስትሪ፣ ባዮሎጂ፣ ጂኦሎጂ እንዲሁም ሌሎችም ሊኖሩ ይችላሉ፣ ሌሎችም ይኖራሉ። ከነዚህ አይነት ሳይንሶች ጋር ፊዚክስ ምን አይነት ሪሌሽንሽፕ አለው? ፎር ኤግዛምፕል ፊዚክስ ኤንድ ኢንተርዲስፕሊነሪ ሳይንስ፣ ፊዚክስ እና ሌሎች ኢንተርዲስፕሊነሪ ሳይንሶች። ኢንተርዲስፕሊነሪ ሳይንስ የተባሉት ላይክ እንደ ባዮሎጂ፣ ኬሚስትሪ፣ ጂኦሎጂ፣ አስትሮኖሚ ብለን የጠራናቸው ማለት ነው። ሶ ዲስ ፊዚክስ ኢዝ ዘ ፋውንዴሽንስ ኦፍ መኒ ሳይንቲፊክ ፊልድስ ነው። ለሌሎች ሳይንቲፊክ ፊልዶች ምንድን ነው ፊዚክስ? ባክቦን ነው፣ ፋውንዴሽን ነው፣ ወይም ደግሞ ቤዝመንት ነው ይለናል። ኢት ኮንትሪቢዩትስ ቱ ኬሚስትሪ፣ ባዮሎጂ፣ ጂኦሎጂ ኤንድ አስትሮኖሚ። ለባዮሎጂ፣ ኬሚስትሪ፣ አስትሮኖሚ፣ ጂኦሎጂ ምን ያደርጋል? ኮንትሪቢዩት ያደርጋል፣ አስተዋጽኦ ያደርጋል። ኢት ኢዝ ዋት the foundations of many other sciences ነው። ሳይንቲፊክ ዲሲፕሊንስ ሬንፎርስ ኢች አዘር ነው። እንግዲህ እነዚህ ሳይንቲፊክ ዲሲፕሊኖች ወይም ደግሞ ሳይንቲፊክ የሆኑ እነዚህ ዲፓርትመንቶች ልንላቸው እንችላለን ኢንተርዲሲፕሊነሪ ናቸው። እርስ በራሳቸው ምንድነው የተጣመሩ ናቸው። አንዳቸው ከአንዳቸው ጋር የተያያዙ ናቸው። አንዳቸው ለአንዳቸው ምንድነው ጥቅም አላቸው ነው የሚለን። ሶ ፊዚክስ ከኬሚስትሪ ጋር ምን አይነት ሪሌሽንሺፕ ሊኖረው ይችላል? ምን አይነት ጠቀሜታ ሊኖረው ይችላል? ፎር ኤግዛምፕል ቀለል ያለ ምሳሌ እንውሰድ እስኪ። ኬሚስትሪ ስለምን ያወራል? ስለ ሰብ አቶሚክ ፓርቲክልስ። ሰብ አቶሚክ ፓርቲክልስ ማለት ምን ማለት ነው? ዘ ኤሌክትሮን፣ ፕሮቶን ኤንድ ኒውትሮን። ዚስ ፕሮቶን ኤንድ ኤሌክትሮን ምን ውስጥ ይገኛሉ? ፕሮቶን ኤንድ ኒውትሮን ምን ውስጥ አሉ? ኒውክለስ ውስጥ አሉ። ዜን ኤሌክትሮን ምን በኒውክለስ ዙሪያ ትሽከረከራለች ማለት ነው። ዜን ኒውክለስ ውስጥ ፕሮቶን እና ኒውትሮን አንድ ላይ ምን እንዲሆኑ ስቲክ አድርገው እንዲቀመጡ የሚያደርጋቸው ምን አለ? ስትሮንግ የሆነ ኒውክሊያር ፎርስ አለ። ስትሮንግ ኒውክሊያር ፎርስ ዲስ ስትሮንግ ኒውክሊያር ፎርስ ስተዲድ ባይ ማን ነው? ፊዚክስ አይደለ? ዜን ይሄኛው ኤሌክትሮንና ይሄኛው ኒውክለስስ ወይም ደግሞ ይችኛው ኤሌክትሮን ኦርቢቷን ወይም ምህዋሯን ይዛ እንድትሽከረከር የሚያደርጋት ሌላ ምን አለ? ፎርስ አለ። ዚስ ኢዝ ስተዲድ ባይ ምንድነው? ፊዚክስ። ሶ ባጭሩ ፊዚክስ ኤንድ ኬሚስትሪ እዚህ ሰብ አቶሚክ ፓርቲክሎች ላይ ምን አላቸው ማለት ነው? የማይለያይ ወይም የማይነጣጠል ሪሌሽንሺፕ አላቸው ማለት ነው። አቶሚክ ኤንድ ሞለኪውላር ፊዚክስ ኤክስፕሌንስ ኬሚካል ቦንዲንግ። ለምሳሌ አተሞች ምን ይፈጥራሉ? ሞለኪውልስ ይፈጥራሉ። ለምሳሌ ሃይድሮጅን አተም ነበረ። ዜን ከአዘር ሃይድሮጅን አተም ጋር ምን ፈጠረ? ሃይድሮጅን አተም አንድ ኤሌክትሮን አዋጥና ኮቫለንት ቦንዲንግ ሃይድሮጅን አተም። ይህ ቦንዲንግ ምን አይነት ፎርስ ነው? በምን አይነት ኃይል ነው የተያያዘው? ኢት ኢዝ አባውት ፊዚክስ አይደለ? ፊዚክስ ነው ስለዚህ የሚያወራ። ቦንዱ ኮቫለንት ቦንድ ነው፣ ኬሚስትሪ ይነግረናል አይደለ? ዜን ይህ ኮቫለንት ቦንድ ደግሞ ምን አይነት ፎርስ ነው በመካከላቸው ያለው? ፊዚክስ ይነግረናል ማለት ነው።
ዜን ስፔክትሮስኮፒ ሄልፕስ ቱ አናላይዝ ሞለኪላር ስትራክቸር ነው። ይህ ስፔክትሮስኮፒ የተለያዩ ማቴሪያሎች ከኤሌክትሮማግኔቲክ ዌቭ ጋር ሲገናኙ ምን አይነት ነገር ሪፍሌክት ያደርጋሉ ወይም ደግሞ ምን ሪስፖንስ ያደርጋሉ የሚለውን የሚነግረን ኬሚስትሪም ፊዚክስም ሁለቱ ኢንተግሬትድ ሆነው ነው ማለት ነው። ቴርሞዳይናሚክስ ዲተርማይንስ ሪአክሽን ፊሲቢሊቲ። ለምሳሌ የሆነ ሪአክሽን ሃይድሮጅን ፕላስ ኦክሲጅን ጊቫስ H2O ይለናል። ይህን ኬሚስትሪ ይነግረናል። ስለዚህ ይህ ሪአክሽን አቺቭ መደረግ ይችላል ወይ የሚለውን ደግሞ ኤክስፕረስ የሚያደርግልን ማን ነው? ፊዚክስ ነው። ለምሳሌ የሚጠቀመውን ምን ሂት ዲስክራይብ ሊያደርግ ይችላል። ይህን ያህል ሂት ወስዶ ይሄ እንደዚህ ሆኖ ይህን ሪአክሽን ሊሰጠን ይችላል። ሪአክታንቱ ፕሮዳክቱን ሊሰጠን ይችላል። ስለዚህ ይህ ዲስክራይብ የሚደረገው በማን ነው? በፊዚክስ ነው። ሶ የሆነ ኬሚካል ሪአክሽን ፊሲብል ነው አይደለም፣ ወይም የሆነ ሪአክሽን ፊሲብል ነው አይደለም። ፊሲብል ነው አይደለም ማለት ምን ማለት ነው? በኢኮኖሚክስ ቋንቋ አዋጭ ነው አይደለም። ያ ነገር ምን ኢንድ ሪዛልቱ መገኘት ይችላል ወይስ አይቻልም የሚለውን የሚገልጽልን ፊዚክስ ነው ማለት ነው። ሶ ፊዚክስ ኤንድ ኬሚስትሪ ምንድን ናቸው? ኢንተርሪሌትድ ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል። ኦኬ ፊዚክስ ኤንድ ባዮሎጂ። እስኪ ባዮሎጂ ላይ ለምሳሌ የኛ ሰርኩላቶሪ ሲስተም አለ። ሰርኩላቶሪ ሲስተማችን ውስጥ ምን ብለድ ፍሎ ያደርጋል። ኢትስ ኦል አባውት ባዮሎጂ አይደለ? ስለ ሰርኩላቶሪ ሲስተማችን የሚያጠናው ዜን እዚህ ጋር ፊዚክስ ብለዱ ምንድን ነው? ፍሉድ ነው። ፍሉድ ሜካኒክስ። ይሄ ፍሉድ ምን ያደርጋል? ሙቭ ያደርጋል። ሌትስ ሰይ ይሄ ፍሉድ ይሄ ብለድ ሙቭ ሲያደርግ እዚህ ጋር በሆነች ፓይፕ ነበረች። ዜን ፓይቷ ምናልባት እዚህ ጋር ምን ሆነች? ሰፋች። እዚህ ጋር ያለው ብለድ እዚህ ጋር አለ። እዚህ ጋር ያለው ብለድ የሆነ ኤሪያ ባላት ፓይፕ ነበር የሚሄድ። እዚህ ጋር የሆነ ስፒድ አላት፣ እዚህ ጋር ሌላ ስፒድ አላት። ፊዚክስ ምን ይለናል? ኢኩዌሽን ኦፍ ኮንቲኒቲ ይለናል። ኢኩዌሽን ኦፍ ኮንቲኒቲ ማስ ኮንዘርቭድ ነው ይለናል። ማስ ኮንዘርቭድ ከሆነ ምንድን ነው? ማስ ኮንዘርቭድ ከሆነ እዚህ ጋር ያለው ኤሪያ ታይምስ ስፒድ እና እዚህ ጋር ያለው ኤሪያ ታይምስ ስፒድ ኢኳል ነው የሚል ፎርሙላ አለን። ሶ ኢት ኢዝ አባውት ፊዚክስ ማለት ነው። ሶ ሜካኒክስ ኤክስፕሌንስ ቦዲ ሙቭመንት ኤንድ ስቴቢሊቲ። ለምሳሌ እኛ ሂውማን ቢንግ ቦዲ ባላንሳችንን ጠብቀን እንንቀሳቀሳለን። ለምንድን ነው የምንንቀሳቀሰው? ማሳችን ኮንሰንትሬትድ የሆነው ሴንተር ኦፍ ማስ ላይ ነው። ዜን ከግራቪቲ ጋር ምን ያደርጋል? ኢንተራክት ያደርጋል። ስለዚህ ባዮሎጂ እና ምን ፊዚክስ እዚህ ጋር ምን ሆነ ማለት ነው? ኢንተርዲስፕሊነሪ ሆነ ማለት ነው። ፍሉድ ዳይናሚክስ እንዳልኳቸው ስለ ብለድ ሰርኩሌሽን ማየት እንችላለን። ኦፕቲክስ ለምሳሌ ሴንስ ኦርጋኖች አሉ። አይናችን አንድ ሴንስ ኦርጋን ነው። ስለዚህ አይናችን ምን ያያል? እዚህ ጋር የሆነ ቀይ ከለር ካየ ቀይ ይላል፣ አረንጓዴ ካየ አረንጓዴ ይላል። ይህን እንዲያደርግ የሚያደርገው ምንድን ነው? ኢትስ ኦፕቲክስ ፊዚክስ ነው። ኤሌክትሮማግኔቲክ ዌቭ ስለ ላይት ፕሮፓጌሽን ኢትስ ኦል አባውት ፊዚክስ። ሶ ፊዚክስ እና ባዮሎጂም ምን ማይነጣጠል ሪሌሽንሽፕ አላቸው። አስትሮኖሚ ብዙ ጊዜ ስተዲዝ አባውት ምንድን ነው? ፕላኔትስ። ሶ አስትሮኖሚ ስለ ፕላኔቶች ካጠና ስለ ጋላክሲዎች ካጠና ፊዚክስ ምን ይለናል? ሁለት ፕላኔቶች ወይም ደግሞ ዲፈረንት ፕላኔትስ በፀሐይ ዙሪያ የራሳቸውን አክሲስ የራሳቸውን ፓዝ ይዘው እንዲሽከረከሩ ምን ራሱን የቻለ ኢንተራክት እንዲያደርጉ ራሱን የቻለ ምን አለ? ፎርስ አለ። ለምሳሌ እዚህ ጋር ያለው ፕላኔት እና እዚህ ጋር ያለው ፕላኔት ኤግዘርት የሚደራረጉት ፎርስ አለ። ግራቪቴሽናል ፎርስ ኤፍ which is equals to ምን የሚል gm1 m2/r² የሚል ፎርሙላ ያለው ግራቪቴሽናል ፎርስ አለ። ሶ እነዚህ የራሳቸውን ፓዝ ተከትለው እንዲሄዱ ይሄ ፎርስ ምን አለው ማለት ነው? አስተዋጽኦ አለው። ኢትስ ኦል አባውት ምንድነው? ፊዚክስ ነው ማለት ነው። ሶ ፊዚክስ ከአስትሮኖሚ ጋር አሁንም ምን አለው? ሃይ የሆነ ቦንድ አለው ማለት ነው። ቴሌስኮፕ ፕላኔቶችን ለማጥናት የምንጠቀምበት መሳሪያ ነው። ስለዚህ ኤሌክትሮማግኔቲክ ዌቭ ወደ ምን ይልካል? ወደዛ
ወደ ፕላኔቶች ይልካል። ዜን ሚሴጅ ተመልሶ ወደ ቴሌስኮፑ ይመጣል። ስለ ስፒድ ኦፍ ላይት ያወራል። እዚህ ፍሪ ስፔስ ላይ ይሄኛው የላከው ሜሴጅ በምንድን ነው የሚጓዘው? በስፒድ ኦፍ ላይት ነው። ስለ ስፒድ ኦፍ ላይት የሚያጠነው ፊዚክስ ነው። ስለዚህ ፊዚክስ እና አስትሮኖሚ ኢንተር ሪሌትድ ናቸው ማለት ነው። ላይት ፕሮፐርቲስ ነው እንግዲህ ስለ ላይት ፕሮፐርቲ ሪፍራክት ያደርጋል፣ ዲፍራክት ያደርጋል። ለምሳሌ ላይት ወይም ደግሞ ኤሌክትሮማግኔቲክ ዌቭ ላይትን ስንልክ ያ ላይት የሆነ ነገር ቢያገኝ ምን ያደርጋል? ሪፍራክት፣ ዲፍራክት ወይስ ሪፍሌክት ያደርጋል የሚለውን ሁሉ ከአስትሮኖሚ ጋር ሪሌት አድርጎ የሚያወራልን ፊዚክስ ነው። ከአስትሮኖሚ ጋር እንዲሁ ምን አለው ማለት ነው? ጥልቅ የሆነ ሪሌሽንሽፕ አለው። ጂኦሎጂ ኢት ስተዲስ አባውት እርዝ ነው። እርዝ እስኪ እርዝ ላይ ምን አይነት ነገሮች ሊኖሩ ይችላል ከፊዚክስ ጋር የሚያገናኙት? ለምሳሌ ፎርስ፣ ቴንሽን፣ ኮምፕሬሽን። ቴንሽን ለምሳሌ የሆነ ቦታ ላይ ቴንሽን ሲኖር፣ ፎርስ ሲኖር እርዙ ምን ሊሆን ይችላል? ወይ ሊሰነጠቅ ይችላል። እሳተ ገሞራ ወደ ላይ ሊፈነዳ ሊወጣ ይችላል። ስለዚህ እንደዚህ አይነት ነገሮች ከምን ጋር ነው የሚገናኙት? ከስትረስ። ለምሳሌ ስትረስ ጋር ኢዝ ፎርስ አይደል? ኢዝ ፎርስ። ስለዚህ ፊዚክስ ጂኦሎጂ ላይ ምን አለው? ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ኦኬ ሴስሚክ ዌቭስ ሄልፕስ ቱ ስተዲ እርዝስ ኢንቴሪየር። የእርዝን ኢንቴሪየር ለማጥናት ሴስሚክ ዌቭ የሚባሉት አክሲደንታሊ በሆነ አክሲደንት የሚፈጠሩ ዌቮች ናቸው። ኦፕቲክስ ኤንድ አቶሚክ ፊዚክስ። ጂኦፊዚክስ ሄልፕስ ቱ ሎኬት ኦይል ሚነራልስ ኤንድ ግራውንድ ዋተር። ግራውንድ ዋተር የት እንዳለ፣ ኦይል ሚነራል የት እንዳለ ሊያመለክተን ይችላል። ይህን ሁሉ ለማድረግ ምን ያስፈልገናል? የፊዚክስ አስተዋጽኦ ያስፈልጋል ማለት ነው። የፊዚክስ አስተዋጽኦ ያስፈልጋል ማለት ነው። እንዲሁም ኢንጂነሪንግ ዲሲፕሊኖች ላይ ሲቪል ኢንጂነሪንግ ላይ ለምሳሌ ሲቪል ኢንጂነሪንግ በተለምዶ ምን ይሰራሉ? ድልድይ ይሰራሉ፣ ህንፃ ይሰራሉ፣ የተለያዩ ነገሮችን ይሰራሉ። እሱን ሲሰሩ ምን ለምሳሌ ይሄ ድልድይ ሲሰራ ምን መሆን አለበት? አት ኢኩሊብሪየም ባላንስድ መሆን አለበት። ስለዚህ እዚህኛው ላይ አክት የሚያደርገው ፎርስ እዚህኛው አክት የሚያደርገው ፎርስ ምን መሆን አለበት? ኢት ኢዝ ኦል አባውት ፊዚክስ አይደል? ፊዚክስ አይደል? ከማቴሪያል ሳይንስ ጋር ስለ ስትራክቸር ስትሬንግዝ ለምሳሌ የሆነ ብረት አለ ማቴሪያል ነው። ዜን ፊዚክስ ምን ይላል? እዚህ ብረት ላይ የሆነ ፎርስ አፕላይ ባደርግበት ይሄ ምን ይሆናል? ስትሬች ይሆናል ወይስ አይሆንም? የሆነ ሌንግዝ ያህል ስትሬች ይሆናል አይሆንም? ዜን የምንሰራው ድልድይ ፎርስ አፕላይ ስናደርግበት በቀላሉ ምን የሚሆን ከሆነ ያ ነገር ምን የሆነ እድል አለው ማለት ነው? የመደርመስ እድል ይኖረዋል ኦር ምናምን። ይህን የሚያወራው ምንድነው? ፊዚክስ ከማቴሪያል ሳይንስ ጋር። ፍሉድ ሜካኒክስ ዩዝድ ቱ ዋተር ሰፕላይ ኤንድ ሲስተምስ። ስለ ፍሉድ እንቅስቃሴ ግድብ መስራት ብንፈልግ በጣም ብዙ ነገር ማለት ነው። ኦኬ ከሜካኒካል ኢንጂነሪንግ ጋርስ? ሜካኒካል ኢንጂነሪንግ ለምሳሌ ኢት ሪሌትስ ኤሌክትሮኒክስ ኤንድ ሜካኒክስ። ሮቦቲክስ ላይ ብትመጡ ሮቦቶች ምን ያደርጋሉ? ሙቭ ያደርጋሉ። ሙቭ የሚያደርጉት በምንድን ነው? የሆነ ኤሌክትሪካል ሰርኪዩት አላቸው። ምን ኤሌክትሮን ፍሎ ያደርጋል ማለት ነው በውስጣቸው። ከዛ ሙቭ ያደርጋሉ። ይህን ፍሎ ኦፍ ኤሌክትሮን ምን ፊዚክስ ያጠናልናል። ከዛስ ሞሽኑንስ እዚሁ ፊዚክስ ያጠናልናል። ግን ምን ሜካኒካል የሆነ ሙቭመንት ከሜካኒካል ኢንጂነሪንግ ጋር ምን ሆነ ማለት ነው? ተገናኘ ማለት ነው። ሜካኒካል ኢንጂነሪንግ ላይ እዚህ ጋር እንደምትመለከቱት የተለያዩ ጊሮች ሊገናኙ ይችላሉ። እነዚህ ጊሮች ስለ ፍሪክሽን ልናወራ እንችላለን። ሉብሪኬት ልናደርጋቸው እንችላለን። ለምሳሌ እዚህ ጋር ምን እንዳያስቸግረን ነው ቅባት ልንቀባቸው ምናምን እንችላለን። እንደዚህ አይነት ጊሮችን አይደለ? ለምንድን ነው? ፍሪክሽን እንዳያስቸግረን። ከማን ጋር ሪሌት ሆነ? ከፊዚክስ ጋር። ዚስ ፍሪክሽን ኢዝ ስተዲድ ባይ ፊዚክስ ማለት ነው። ሜካኒካል ኢንጂነሪንግ ኤንድ ፊዚክስ ኦልሶ ኢንተር ሪሌትድ። ኤሌክትሪካል ኢንጂነሪንግ ዩ ኦልሬዲ ናው አባውት ኢት። ኤሌክትሪካል ኢንጂነሪንግ ምን ይለናል? ፓወርስ ሞተርስ ኤንድ ጀነሬተርስ። ስለ ሞተር ኤንድ ጀነሬተር ሞተርና ጀነሬተር እንዴት ነው ኦፕሬት የሚያደርጉት? በማግኔቲክ ኢንዳክሽን፣ ኤሌክትሮማግኔቲክ ኢንዳክሽን።
ኤሌክትሮማግኔቲክ ኢንዳክሽን እንዴት ነው የሚፈጠረው? ኢትስ ኦል አባውት ፊዚክስ ማለት ነው። ይህን የሚያጠናው ምንድነው? ፊዚክስ ነው። ሰርኪዩት ቲዮሪ ኢሴንሻል ፎር ኤሌክትሮኒክ ዲቫይስስ የሆነ ሰርኪዩት ዲዛይን ስናደርግ ኢትስ ኤሌክትሪካል ኢንጂነሪንግ አይደል? ኤሌክትሪካል ኢንጂነሪንግ አይደል? ለምሳሌ የሆነ ከግድግዳ የመጣላችሁን መብራት ወሰዳችሁ፣ ከዛ የሆነ ቦታ ቴሌቪዥን ጋር አስቀመጣችሁ፣ ከዛ የሆነ ቦታ ስቶቭ፣ ከዛ የሆነ ቦታ ብቻ ምን ሰራችሁ? ኤሌክትሪካል ሰርኪዩት ዜን ከረንት በዚህ ፍሎ አድርጎ በዚህ ኢትስ ኦል አባውት ኤሌክትሪካል ኢንጂነሪንግ ነው። ኤሌክትሪካል ነው ግን ኢትስ ኦል አባውት ምንድነው? ፊዚክስ ነው ማለት ነው። ኦኬ ፋይበር ኦፕቲክ ኤንድ ሴሚኮንዳክተር ኢኔብል ሞደርን ኮሚኒቲ ነው። ስለ ሴሚኮንዳክተር ስለ ኤሌክትሮኒክስ ስናጠና ለምሳሌ ሌትስ ሴይ የሆነ እናንተን ፎን ውሰዱ፣ ስልክ ውሰዱ። ያ ስልክ አጋጣሚ የተበላሸ ስልክ ብታዩ ፈታችሁ ውስጡ ምንድን ነው? በጣም ብዙ ቺፖች ሞልተውታል። እነዛ ቺፖች ከምንድን ነው የተሰሩት? ከሴሚኮንዳክተር ነው። ሴሚኮንዳክተር ዴን ዳዮድ ዴን ትራንዚስተር ዴን ሎጂካል ሰርኪዩትስ ዜን ኢንተግሬትድ ቺፕስ ሆነው ስልካችሁ ውስጥ ሆነው ስዊች ሆነው ምን ያደርጋሉ ማለት ነው? ስልካችሁ ኦፕሬት እንዲያደርግ ያደርጋሉ። ያ የሚያጠናው ማን ነው? ፊዚክስ ነው። ሶ ፊዚክስ ኤሌክትሪካል ኢንጂነሪንግ ላይ ምን አለው ማለት ነው? የማይተካ ሚና አለው ማለት ነው። ኦኬ ኢን ኬሚካል ኢንጂነሪንግ ላይ ሞለኪውላር ፊዚክስ ሄልፕስ ቱ ማቴሪያል ሲንተሲስ ነው። እንግዲህ ኬሚካል ኢንጂነሪንግ የተለያዩ ኬሚካሎች አሉ። ኬሚካል ለምሳሌ H2O ይባላል። በዚህ ውስጥ this is አንድ ኬሚካል። በዚህ ውስጥ ምን አይነት ፎርስ ይኖራል? አተሞች እንዴት ነው ኢንተግሬትድ የሆኑት? ምን አይነት ፎርስ አለ? ፊዚክስ ነው የሚያጠናው። ኢንሹርስ ኢነርጂ ኢፊሽንት ኬሚካል ሪአክሽን። በሪአክሽን ጊዜ ደግሞ ኢነርጂው ኢፊሽንት ነው አይደለም፣ ምን ያህል ሂት ያስፈልጋል፣ ምን ያህል ሂት ሉዝ ይደረጋል ወይም አብዞርብ ይደረጋል የሚለውን የሚያጠናልን ፊዚክስ አይደል እንዴ? ሪአክሽን ኬኔቲክስ ዲተርማይን ፕሮዳክሽን ሬቱን ለምሳሌ በምን ያህል ጊዜ ይሄ ሪአክሽን ሊያልቅ ይችላል። ፊዚክስ ከኬሚካል ኢንጂነሪንግ ጋር ምን አለው? ሪሌሽንሺፕ አለው ማለት ነው። ሶ ፊዚክስ ከነዚህ የሳይንስና የኢንጂነሪንግ ዲሲፕሊኖች ጋር ወይም ደግሞ ዲፓርትመንትስ ልንላቸው እንችላለን ምን አለው ማለት ነው? ግሬት የሆነ ኮኔክሽን አለው፣ ግሬት የሆነ ጠቀሜታ አለው። ሶ በዚህ መሰረት የተዘጋጁ ጥያቄዎች አሉ። እነሱን ሰርተን ስንመለስ ስለ ሜዲካል አፕሊኬሽንስ ኦፍ ፊዚክስ እንማራለን ማለት ነው። ጥያቄዎችን ሰርተን እንገናኝ።